ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በመላው ዓለም ለምትገኙ እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። ዛሬ አረፋ ነው። እንደ አጋጣሚ ባለፈው ኦርደር ያደረኩት ቲሙ ላይ እቃ እየመጣልኝ ዛሬ ነው። በዒድ ቀን መጣልኝ። በዒድ ቀን እየተሰጠኝ ማለት ነው ብዬ ራሴ ላጣና እልምሆም ወደ እንትን ሲሄድ ያላችሁ ጠለቢያቴ ኦርደር ያደረኩት ካሜራ ምናምን አብረን እንከፍታለን። አንዱ ካርቶ ለብቻ የተቀበልኩት 447 ብር ነው። 448 ብር በሉት። ሁለተኛው ኦርደር ደግሞ ብዙ ነው ማለት ነው። ምን እንደሚል አላውቅም፣ ምን እንደመጣን አላውቅም። ከትንሹ እንጀምር እስኪ አብረን ከፍተን እናያለን ማለት ነው። ኦርደሩ ምን ያክል እንደሆነ ያዘዝኩት እቃ በትክክል መጥቷል ወይ አልመጣም ነው ያለው። ከዚህ በኋላ ለሚኖረን አብረን ለሚኖረን የቆይታ ይዛችን እቃችንን ስራ የምንሰራበት እቃ አንድ ላይ ነው የምናየው ማለት ነው። ይሄ ባለፈው ያሳየኋችሁ ካሜራ ነው። በዋይፋይ ነው የሚሰራው ይላል። ፎቶ ምንም እንደፈለግን ማንሳት እንችላለን። ቲክቶክ ላይ ያየሁት ይሄኛው ማለት ነው። አንድ ይሄኛው። እሺ ሁለተኛ ደግሞ ማክሲመም ይሄ ምንጽሩ መሰለኝ። ያ ይሄ ደግሞ እንዳያችሁት ጋይስ ያ ግላስ ካሜራ ነው። ግላስ ካሜራ ጋይስ እና ብዙ ጊዜ አሁን ጊዜ ካሜራዎችን መለየት አንችልም ብሎን የምትመስል ካሜራ ለፔንስል በጣም ብዙ ነገር ይሰጣል። አሁን ይሄ ኢትዮጵያ ውስጥ ሆኜ አስር የፈለኩበት ቦታ ብንቀሳቀስ የተከለከሉ ቦታዎች ጋር እንኳን ብንቀሳቀስ ካሜራ ይዤ በዚህ ካሜራ የፈለኩትን ቪዲዮ ይዤ መውጣት እችላለሁ። ምክንያቱም ምንም የሚያስታውቅ ነገር የለም ማለት ነው። እልምሆም እነኚህ ሁለቱ በጣም ስፔሻል የሆኑ ናቸው ማለት ይቻላል። ይሄኛውም በጣም ማለት ነው ያያዝ ቀለል የሆነ ካሜራ ነው። ይሄኛውም ደግሞ ልክ እንደዛው ካሜራ ነው። እሺ ወደ ሁለተኛው ኦርደር ደግሞ ሲሄድላችሁ ይሄኛው ትልቁ ኪስ እንቀዳለን። ዛሬ ዒድ ነው እና በይልቅ ካሜራ ቪዲዮ ምን ለማድረግ አይመችም። የሚገርማችሁ ግን ባይመችም ሰው ልጅ ዋው አሁን ስፈልግ የነበረው ነገር ነው ይሄ ነገር ባይዘዌ ማለት ነው። አይደለም ዩቲዩበር ለመሆን ሀሳብ ያላችሁ ይቅርና አይደለም ኖርማል ማንም ሰው ቢኖረው ብዬ እመክራለሁ። ምክንያቱም ቤት ውስጥ ካሜራማን ምናምን መቅረጥ ቀርቷል። አሁን ጊዜ በራሳችሁ ስልክ አሪፍ ካሜራ ፎቶ ትነሳላችሁ፣ ከዛ ኤዲት ታደርጋላችሁ፣ ታሳጥቡታላችሁ፣ አልበም ውስጥ ይገባል። ይሄ ደግሞ ለዛ በጣም ይጠቅማል። ጋይስ ዋው ካሜራ ይይዛል። እስኪ ከፍተን እናየዋለን ምን እንደሚመስል። እኔ ጓጉቻለሁ ጌታ። እሺ በመቀጠል ወደ ሁለተኛው ሄደው ይሄ ደግሞ እዚህ ጋር አንድ እንትን አንገት አስረ ነው የምንሄደው ካሜራ ነው። አልከፈትንም፣ ከፍተዋለሁ። ከፍቼ እያንዳንዱን ደግሞ አሳያችኋለሁ። ይሄ በጣም ስፈልግ የነበረ ካሜራ ነው። ይሄ ራሱ ይሄው እዚህ ባለውበት ሀገር ላይ ይጠቅመኛል። ኦኬ በመቀጠል ሪንግ ላይት ነው። በመቀጠል ጋይስ በመቀጠል ይሄ ሪንግ ላይት ነው። ቪዲዮ ስቀርጽ አሁን ራሱ እየቀረጽኩ ያሉት ብርሃን ላይ በር ጥግ እንትን ብዬ ነው እንዳያችሁ ቁጭ ብዬ አይደለም ቆሜ ነው እየቀረጽኩ ያሉት። ያው ኢድም ስለሆነ አይመችም ቁጭ ብሎ እንደዚህ ዘና እያሉ ለማድረግ አይመችም። በኋላ እንትን ለማለት ያክል ነው እና ይሄን ራሱ ይሄ እንትን ነው ሪንግ ላይት ነው። ይሄ ኖርማል ነው፣ ማንኛውም ታውቃላችሁ። ይሄ ደግሞ ማይክ ነው። ባይዛው ይሄ ማይክ ብቻውን 200 ድርሃም ነው። ይሄ ብቻውን 200 ድርሃም ነው። ይሄ ብቻውን 200 ድርሃም ነው። ይቺ ደግሞ የኔ ቆንጆ ላይት ከቨር ከጀርባ ቪዲዮ ስቀርጽ ከቨር ታደርጋለች። ለምን ከዚህ በኋላ የምቀርጸው ቪዲዮ ማለት ጥራቱን የጠበቀ ያለ ስለሆነ የሚሆነው አብረን እናያለን። ከየትኛውን ጀምር መክፈት ከዚህን ጀምር አጋዝ ከዚህን ጀምር ሰዎቹ ሳይመጡብን ከዚህን ጀምር እንትናችንን ግላሳችንን አሁን ይህንን ነገር ካሜራ እንደሆነ ካወቁ ግን አያችኋል። ለዚህ የወጣው ማለት ነው 240 ድርሃም ነው። ይሄ ካሜራ 240 ድርሃም ነው። ወደ ኢትዮጵያ ደግሞ ሲመነዘር ወደ 20 ሺህ ብር ነው። 10 ምናምን ሺህ ብር በ50 ብር ሳብ ከሆነ 15 ሺህ ብር ያ 15 ሺህ ብር ማለት ነው በኢትዮጵያ
ለዚህ ብቻ 15,000 ብር ነው። በአጠቃላይ ለዚህ ገንዘብ ኢንቨስት የተደረገበት ውድ ነው ማለት ነው። የ15,000 ብር ዕቃማ እንዲህ ዝም ብሎ አይከፈትም። የ15,000 ብር ዕቃ ዝም ብሎ እንደዚህ በቀላሉ አይከፈትም። ዋጋ ያስከፍላል። ይሄ በቀላሉ አልከፈትም ማለት እኮ እንትን ጥራቱን ደግሞ የምናየው በኢየሱስ ሲያምር ገብርኤልን ሲያምር ዋው ሲያምር እንደው ይሄ ባይዘዌ ማለት ይሄ እንደዚህ ዋጋ ተከፍሎ ተገዝቶ ወርቆ ከተሰበረ ተሰበረ ነው አበቃ። ስራ ምናምን ሲሆን እንደዚህ በቀላሉ እንደዚህ ባይን ያሰሪ ሲሄድ አሁን ቪዲዮ እያደረጋችሁ ነው። ጠርጥሩ ግን ከአሁን ሰዓት ጀምሮ እንደዚህ ቪዲዮ አድርጌ እንደዚህ አድርጌ ሲሄድ የሆነ ነገር ሳይ ፒክ ጋይስ ጠርጥሩ 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 ማለት ካሜራ ነው እንግዲህ ከዚህ በኋላ የምቀርጸውን ቪዲዮ ታያላችሁ በእርግጠኝነት ስረዳ። ያው በዚህ ጋር እንደፈለገ ማዘዝ ትችላላችሁ ያዛችሁትን። ከዛ በእንትን ነው ዋይፋይ ያለው ራሱ በዋይፋይ ነው ኮኔክት የምታደርጉት። ኮኔክት እንዴት አድርገን እንደሚሰራ ምናምን የሚለውን ነገር ደግሞ በሌላ ቪዲዮ እመጣላችኋለሁ። አብሮት ከራሱ ጋር የሚመጣ የራሱ መስታወት ማስጃ አለ። ቻርጀር የራሱ ቻርጅ አለ። እናንተ ቻርጀሩ ግን አይገኝም በቀላሉ ቻርጀር አለ። ቻርጀሩ ቢጠፋብኝ አይገኝም። ይሄ ደግሞ የራሱ መያዣ ነው ማለት ነው። አሁን ራሱ ልጅ ባስገባ 15,000 ብር እንደዚህ በቀላሉ አይጣልም። ቀልድ ግን እንደዚህ እናደርጋለን። ከዛ ውስጥ ያለው የራሱ እንትን ነው መግለጫዎች ያልገባኝ ነገር ካለ ምናምን የሚነግር ነገር ነው። ብዙም እንትን አይልም። ይሄም ልክ እንደዛው ተመሳሳይ የሆነ ነገር ነው። ግን ይበላሻል። ምንም በቀላሉ ማስተካከል ይቻላል። ግን ኢትዮጵያ ላይ አሁን ይሄ ነገር ማለት ነው ቻርጀሩ አይገኝም በቀላሉ አይገኝም። እናንተ እቺ እንትና ነው ብያችኋለሁ እንዳልኳችሁ እንደዚህ አድርገን ጋይስ ውዶቼ። እና ዩቲዩብ ለመቅረጽ እኛ እንደዚህ ዝግጅታችንን ጨርሰናል ማለት ነው። እናንተም ደግሞ እኛን ሰብስክራይብ ማድረግ ላይክ መስጠት እንዳትረሱ። ምክንያቱም አበረታቱ። እንደዚህኛ ወጫቱትን ምናምን እንደዚህ አሰብኩ ማዳም ሰርቼ እንደዚህ ብዙ ወጫቶች የጀመርኩት እንትን ቀላል ይሄ ካሜራ መነጽር ነው ማለት ነው። ብዙዎች አያውቁትም። በጣም ብዙ ፍራንክ ለመስራት ይጠቅማል ማለት ነው። ይሄ ደግሞ ይሄ እንኳን ብዙ ዩቲዩበሮች ሲያረጉት አይታችኋል፣ ሲጠቀሙበት አይታችኋል። ምሳሌ እንደዚህ ልጅ ይሄ ልጅ የሚጠቀሙት ይሄ ካሜራ ነው ጋይስ። ይሄም ልጅ የሚጠቀሙት ይሄንን ካሜራ ነው። ብዙ ጊዜ ያለው በዛው ይሄ ምን ጭራሱ እንትን ላይ መርካቶ ገበያ ላይ ሲጠቀሙት አይቻልም። መርካቶ ገበያ ላይ ማለት ነው። መርካቶ ላይ ቃልጤንኩ ምናምን ሲሉ ካሜራ እንደዚህ ይዞ መርካቶ ለመግባት አይመችም። አንደኛ ሌባም አለ፣ ሁለተኛ የሰውን ጋጋታው ምናምን ካሜራ የማይሆን ሰው ስላለ ይከብዳል። ግን ይሄኛውን አርግታችሁ ቪዲዮ ስትቀርጹ ምንም አይነት ስለማይኖር ቀላል ነው። ሰው እንትኑ የሚወጣበት የማይፈልግ ሰዎች ከሆኑ ታለብሳችኋል። እንትን በኤዲት ማስተካከል ስለሚቻል ብዙ አይካበድም። ይሄ ግን በጣም ብዙ ሲቀርጽበት አይቻል። ትልቅና ቤቤና ልጅ ምናምን ስላየው እኔ ስለምን ይቀርብኝ እኔ ታዋቂ ቲክቶከር ለመሆን አይደል ወይ ይሄ ሁሉ ምጥራው የምታገለው ብዬ ነው እንግዲህ ወዶቼ እንደዚህ የምታገለው። ግን ትግሌ ደግሞ ዝም ብሎ ከንቱ አይቀርም። ማርያም ኔነችና እኔ እስካሁን ዩቱበር በሆኑ የት የምደርስ ልጅ እንደነበርኩ አውቃለሁ። ግን ሁልጊዜ ያላግጣለሁ። እነኚህ ወረቀቶች መግለጫዎች ናቸው። በአንድ ሰዓት እቃ ግን ማርያምን ቲሙ ላይ ጥለቡ። እንደዚህ አይነት እቃዎች ኩል የሆኑ እቃዎች ጥለቡ። ብዙ እቃዎች አሉ። አያችሁ? ዋው ቺናት አሁን እንግዲህ እንደዚህም የሆነች የተሽከረከረችላችሁ የምትቀርጸው ማለት ነው። እንደምታዩት በድንጋይ ነው መሰለኝ የምትሰራው። ቻርጅ የላትም ለጊዜው። እንዴት እንደሆነ አጠቃቀሟ ሌላ ጊዜ እመጣለሁ አሳያችኋለሁ። ተሽከረከር 160 ዲግሪ የምትሽከረከር ናት። ይቺ ካሜራ ተማሪ ብራንድ ያላት ናት። ብራንዷን ጽድት ያለ ነው። አያችሁ? ግን እቃ ስትገዙ ለህልም ስትገዙ ለካ ይለያል። ለህልም ስትገዙ ያው ለመናገር ያክል ለዚህ 300 ድርሃም ነው ያወጣሁት። ለ300 ድርሃም 2 ብር ነው መልሳላ። ለዚች ብቻ ለዚች እቃ ማለት ነው። ግን አላወጣም ነበረ። ራሱ ጋር አብሮ የመጣ ማስቀመጫ አለው። ሜጋ ቻርጀሮቹ ራሱ ቻርጀር አለው።
ማይክ አለው። ዋው ኦ እንትን የሚደረግ አለው ማሰሪያ ቀበቶ ማለት ነው። ይሄ ምልክ እንደዛው ይጠቅማል። ብቻ እንደ ማንጠልጠያ ነገር። ቺኛዋ ደግሞ መገጣጠሚያ ናት። ብሎን ኖርማል ነው። ቅድም ያሳያችሁ እዛ ላይ ሪንግ ላይቱ መቅጠም ይቻላል፣ እዛኛውም ላይ መቅጠም ይቻላል ማለት ነውና እስኪ ፈተን ስንጠቀምበት ቻርጀን ምናምን ያለውን ደግሞ እንቀርጻለን። ታርግተን እናሳያቸዋለን ማለት ነው። ለጊዜው ይሄንን እዚህ መልክ ግን ኦርደር ስታደርጉ ማርያምን ቲሞ ላይ ቲሞ ይግደላችሁ። ቲሞ ይግደላችሁ ደግሞ እያንዳንዱ ማለት ነው። ቲሞ ይግደላችሁ አልኩኝ ማለት እኔ ትርኪ ምርኪ ዕቃ ኦርደር አድርጉ እያልኩኝ አይደለም። ይህ ማይረባ ዕቃ አይደለም። ይሄ አሁን እኔ ኢትዮጵያ ላይ ጠንክሬ ከሰራሁበት እንጀራ ገብቷችኋል አይደለ? መተዳደሪያ የኔ ስራ ነው። ጠንክሬ ከሰራሁበት። ጠንክሬ ካልሰራሁበት ደግሞ ብዙ ዩቲዩበሮች ኢትዮጵያ ውስጥ ብዙ ቲክቶከሮች የሚፈልጉት ነገር ስለሆነ ገንዘቤን አላጣም። ገንዘቤን መልሼ አገኘዋለሁ ማለት ነው። ስለዚህ ምንም የሚጎዳኝ ነገር የለም። ያውቃችሁ ልብስ ግን ልብስ ምናምን እንደዚህ ኦርደር ስታደርጉ ጥቅሙ አይታየኝም። ምክንያቱም ልብስ ኢትዮጵያ ውስጥ ራሱ የሚያማምር ልብስ እኔ ነኝ ያለ ዘናጭ ኢትዮጵያ ውስጥ የሚለበስ ልብስ ማንም አትለብሽም። እዚህ አረብ ሀገር ያለሽ እኔ ነኝ ያለሽ ለባሽ እንኳን አትለብሽም ኢትዮጵያ ውስጥ እንደሚለበስ እና ኦርደር ስታደርጉ ኦርደር የምታደርጉትን ዕቃ ፕሊዝ ቴክ ያደርጋችሁ። ይሄ ላይት ነው። ከዚህ በፊት ግን ይሄንን ባሳያችሁ ይሄንን እስከ ማየት ነው ነው ሲጓጓት እንትኑ ምንቅስ ታረኩት እና ኦርደር ስታደርጉ ጋይስ ለሚጠቅማችሁ ነገር እግዚአብሔር ምንም ዋጋ ብትከፍሉለት ማለት ነው አይቆጫችሁ። የሚጠቅም ነገር ነው። ግን ለማይጠቅም ነገር ስታወጡ ገንዘብ ይቆጫል፣ ያሳዝናል፣ ያንገበግባል፣ ያንጨረጭራል። ስለዚህ ገንዘብ ስናወጣ ለሚጠቅመን ነገር ምን ቫልዩ አለው? ነገስ የሆነ ነገር ቢፈጠር እኔ ላይ ዋስትና ይሆነኛል ወይ? መሸጥ ቢፈልግ እሸጠዋለሁ። ልብስ ከዚህ ከአረብ ሀገር የመጡት ልሽጥ ብትይው አይሸጥም ጋይስ፣ አይሸጥም። ማን እየዛቸው ሲጀምር ከአረብ ሀገር የመጣ ወይኔ ካርቶን ነው ቀደሉት። ከአረብ ሀገር የመጣ ነው ሁላ ስትሉ ማለት ነው። የአረብ ሀገር ሰልባጅ ነው የሚላችሁ። ሰልባጅ ነው ስሙ ራሱ። ገብርኤልን እስከነ ስሙ ነው ነገራችሁ። ስሙ ራሱ ሰልባጅ ነው። ልብስነቱ ተቀየረና ሰልባጅ ነው የሚባለው። ስለዚህ የሆነ ነገር ስታደርጉ እያሰባችሁበት ወይ ማይ ጋድ እስኪ ጋይስ ባይዛው አያችሁ ሁሉም ነገር ዝርዝር ሀሳቡ እዚህ ላይ አለ። ከዛ ደግሞ በተረፈ ጄሚናይን ብጠይቀው በደንብ አድርጎት ይመልስልኛል። ከኔ የሚጠብቀው ለጄሚናይ ማለት ይሄንን ነገር ካርቶኑን ፎቶ አንስቼ ልክለታለሁ። ዝርዝር ሀሳቡን አጠቃቀሙን ምናምን በዛም አድርጎት ተባርቶ ያስረዳኛል። እኔ እሱ ያባደኝ ለእናንተ ደግሞ ያፈራላችሁ እንዛ እኔ ደግሞ ግላሷ እንደዚህ መንገድ ተታርጉና ምትቀባናት ዋው ያና ወይ ባይዛው ዋናዋ ጋይስ ዋናዋ ይቺ ናት። ከሁሉም በላይ ይቺ ናት ጠቃሚዋ። ትራቭል ምናምን አብዛኛው ትራቭል የሚያደርጉ ሰዎች ነው የሚጠቀሟት። እያያችኋት ነው። እቺኛ ትጠባለችም ትቀሳለችም እንደዚህ ታደርጋላችሁ። አሁን ይሄ ገበያ ቪዲዮ ለመስራት የተለያየ ቦታዎች ስትሄዱ መዝናኛ ቦታዎች ምናምን የተከለከሉ ቦታዎች ስትሄዱ የሚመስለው እኔ ማህተቤ ነው። ገባችሁ? ማህተቤ ነው የሚመስለው። እያያችሁት ነው። ከፈለኩ ደግሞ በደንብ እይታው እንዲያደርጉልኝ እንደዚህ አድርጌ ዝቅ አደርገዋለሁ። እንደምታዩት እኔ ትንሽ ሴት ስለሆንኩ ላይ ወደ እንደዚህ ነገር ባህሪ ያለው ግን ደግሞ ሴት ናችሁ እንደዚህ አይነት ነገር ስትሰሩ ሁልጊዜ ይሄው እንደዚህ ይሆናል ማለት ነው። ስራዘማችሁ ታደርጉታላችሁ በደንብ እይታ እንዲፈጥር። ከዛ ይቺ ናት እንግዲህ አሁን ጉድ የምትሰራው ይቺኛዋ ናት። አቤል የወይኗ ልጅ አይቶ አቤል የወይኗ ልጅ ዩቲዩብ ላይ አይታችኋት ከሆነ ይቺ ናት። በጣም ነው የሚሰየው ላጥ ስታደርግ ራሱ አያችሁ። አዞሪ የሚለበስኩት ይኸው እንደዚህ አድርጌ ከንቧ ከቻ እያልኩኝ እንግዲህ ከንቧ ከቻ ይብሮ እያልኩኝ ጽድት ያለ ቪዲዮዎችን በዚህ ካሜራ እሰራላችኋለሁ ማለት ነው። ካሜራ ባላው ካሜራ ነው በጣም ነው የምወደው። ለዩቲዩበርም ለመሆን ሀሳብ ህልምም ባይኖረኝ ካሜራ በጣም ነው የምወደው። ማርያምን ነው ሄሊ ቆንጆ ካሜራ ኑሪልኝ። እንደዚህ አድርገን ይሄንን ካሳየናችሁ ስራቸውን ደግሞ የምናሳያችሁ በተለያየ ቪዲዮ ነው። ያጠቃቀማቸው ምናምን እናሳያለሁ። ግን አሁን ጊዜው አይደለም። ምን አሁን እቃው ሲመጣልኝ በቃ በጣም ደስ ብሎኝ ነው ውጪ የገባሁት እንጂ ጊዜው አይደለም። ያው ዛሬ እንደምታዩት በዓል በበዓል ምድር ደግሞ ሰው ልጅ ሽር ጉድ ይላል።
ኢድን ለማክበር ምናምን እንጂ ሌላ ነገር አይሰራም። ይሄ ደግሞ ማቀፊያው ነው። የዚህ ማቀፊያ ነው ውስጥ የሚገባ ነው የሚጠቅም ነው። ወይም ደግሞ ሀብሉ ማድረግ ካልፈለግኩኝ ይሄኛውን ብቻ እንደዚህ አድርጌ ቪዲዮ የሚያደርግልኝ። ይሄ ደግሞ ቻርጅ ደግነቱ ቻርጀሩ ይጠቅማል። ይሄ ደግሞ ሃርድ ዲስክ ነው ጋይስ፣ ሃርድ ዲስክ ነው። ሜሞሪ ያስፈልገኛል። በሜሞሪ ቀርጬ በሜሞሪ ላይ ቀርጽኩትን በሜሞሪ ቀርጽኩትን ላፕቶፕ ላይ ወይም ደግሞ ወደ ስልክ ለመገልበጥ እቺ ነገር ወሳኝ ናት ማለት ነው። ሃርድ ዲስክ ነው የዚህን ያክል። ስለዚህ ካሜራ ካላችሁ ይበቃል። ከዛ ዘርዘር አርግተን ደግሞ ምን መጣላችሁ በተለይ አለው ሌላ ነገር ከታች ስቲል እርግጠኛ ነኝ እንትን ያለው ባትሪ ምናምን መሰለኝ እቃዎች መለዋወጫዎች ጨረቅስ አብሮ የሚመጡ እቃዎች ብዛታቸው እናንተ። ይህ የራሱ ማቀፊያ ውሃ ውስጥ እንዳይገባባችሁ በዝናብ በሆነ ሰዓት ኤዲት ስትቀረጻ ሲኖርባችሁ መገጣጠሚያዎች ምናምን እያንዳንዱ እቃ ባይዛው የተጠቀመ አለው ሁሉም ነገር። ግን በስርዓቱ በሌላ ጊዜ የእያንዳንዱን ጥቅም በስርዓቱ ቪዲዮ አድርጌ ቀርጬ ፖስት አለው። ለጊዜው የእቃውን የዛን ቀን አብረን ኦርደር ስላደረገን ኦርደር ያደረግነውን እቃ አብረን የምንከፍተው በሚል ነው እንጂ ዛሬ እንትን አይደለም። አብረን ኦርደር ያደረግነው ነገር አብረን ግን ማይኩን እየተጠቀምኩበት ነው የምመጣው። የማሳያችሁ ካሜራውን ብቻ ነው። ሪንግ ላይቱን ለመቅረጽ ሞክራለሁ። ምክንያቱም ሪንግ ላይቱንም ቪዲዮ ይሄንን ካሜራዎች አጠቃቀሙ ምናምን ሳሳያችሁ ማለት ነው ይጠቅመኛል። ቪዲዮ እንትኑ ሪንግ ላይቱን ተጠቀምበታለሁ። ይሄንን አይተን ጨርሰናል። የቀረኝ ይሄ ነው። ይሄም ኖርማሊ ከጀርባ የሚሰጥ ነገር ነው። ብዙም ይሄ ያጓጓል ብዬ አላስብም። ከፈለጋችሁ ግን እስኪ ለማሳየት ያክል የሚያጓጉት ነኝ ሶስት እቃዎች ነበሩ። እነኚህ አሁን ላይት ናቸው። ይሄ ሪሞት ነው ጋዝ፣ ይሄ ሪሞት ነው። ይሄ ኦልሬዲ የፈለኩትን ነገር በድንጋይ የሚሰራው ከለር የሚሰጠኝ ማለት ይቺ ናት። እንግዲህ ላይቷል ያቱ ከጀርባ ተለቀም ትንሽ መቼ በዛው ይቀላል። ገንዘብ ናት፣ ብዙ ብር አይደለችም። ታድራህ ናት። እነዚህ ቁጭ አድርጌ የፈለኩትን ነገር እንዴት ማድረግ ይችላል። እንትን ስቃት ከጀርባ ከበር ያው ዛሬ የሚታያችሁ አረቦች ነው። ሌላ ጊዜ ግን በስራው ቁጭ ብዬ ሳደርግላችሁ ስቱዲዮ የራሴ ስቱዲዮ ክፍል የምስል ወደ ስቱዲዮ ቀይራትና አሪፍ የሆነ ነገር ይኖረኛል። ሌላ የሚያስፈልጉ እቃዎችን ካሉ ደግሞ ኦርደር ማድረጌን አላቁም። ለሚጠቅመኝ ነገር ህልሜ ነው የሚያደርግልኝ ነገሮች ኢንተርቪው ምናምን ለማድረግ ስለሚችል የቀረኝ ይሄ ነው። እስኪ ይህንን አብረን እንክፈት። ገረድ ወይ ወይኔ ቁጣችሁ ነው። ያው ሴትዮ ብታየኝ ማለት ነው ይሄን ሁሉ ከተሳታ ይሄን ሁሉ ነገር ብር እንደማውጣ ለዚህ ብታቅ ማለት ነው ምን እንደምትለኝ አውቃለሁ። ምን እንደምትል ታውቃላችሁ? አሃ አንቺ ልጅ ለካ ትለኛለች። አላማሽ አልኩ ነው እኔ ቤት ዋው ዋጋ አለኝ ራሱ እንዳያችሁት ነው። ይሄንን የመሰለ ነገር ነው። ጓደኞቼ ቡና እየጠሩኝ ነው። እንግዲህ ከዛ ማለም ሆኜ ቡና በጣም ነው ጋይስ ቡና እሺ፣ ይሄንን እንደዚህ እንከፍታለን። እኔ ማጠቃቀሙ ቀላል ነው። ብዙ ዩቲዩበሮች ሰርተውበታል፣ አይታችሁታል። ለእናንተ ምንም ማብራሪያው ነገር የለም ጋይስ። ሲመጣ በቃ ይሄ ነው። እናንተ በዚች ነው እንግዲህ ብዙ ቲክቶከሮች ቪዲዮ የሚሰሩልን። ይኸው 190 ዲግሪ ይሽከረከራል። አያችሁት? እንደዚህ ከኔ የሚጠበቀው ስልኩን እንደዚህ ማድረግ ነው። ከዛ እንዳይንቀሳቀስ ኦልሬዲ መቆጣጠሪያ ይኖረዋል እርግጠኝነት። ከዛ በኋላ እናንተ ከኔ የሚጠበቀው ነገር ቪዲዮ እንደዚህ ይዞ ስትሄዱ ቪዲዮ ይዛችሁ እንደዚህ ነው የሚባለው ነገር አብረን እናያለን ማለት ነው። ይህንን ነገር ራሱ ስጠብቅ የነበረ ነገር ስለነበረ መግዛት ደግሞ ኢትዮጵያ በጣም ነው የሚያስፈልገው ይሄ ነገር። ኢትዮጵያ ለኖርማል ሰዎች ራሱ ቢኖራቸው ብዬ የምመክረው ነገር ነው።
ግዴታ ዩቱበር መሆን አለብን እንዴ? የለብንም እኮ ጋይስ። አብሮት የሚመጣ የራሱ ደብተር ይፈፋል። ዝርዝር ማብራሪያ ይሉሻል። የላችሁ እዚህ እንዴት እንደምትከፍቱት ምናምን እንዴት እንደምታደርጉ ከስልካችሁ ጋራ ኮንትሮል ምናምን ኦልሬዲ ሁሉም ነገር አለው። ደስ የሚላችሁ ደግሞ ላይት አለው። የዚህ ላይት እንኳን ብዙም እንትን አይለም። እስኪ ይበራል። አያችሁ አሁን ራሱ ፊቴን ማለት ነው ቀይ አደረገ። 3 ከለር ድረስ አለው ማለት ነው። አሁን እኔ በጣም ፓወር ያለበት ቦታ ስለቆምኩ ብዙ እንትን አይላችሁም። ልዩኖች አሉት። ቻርጀሮች እያንዳንዱ ቻርጅ ይለያያል። እነኚህ ቪዲዮዎች እንትን እናደርጋለን ማለት ነው። እናት እስካሁን ከኔ ጋር ስለነበራችሁ ስላዳመጣችሁ ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ቤቱን ሰብስክራይብ ማድረግ እንዳትረሱ። ቤቱን ሰብስክራይብ እያደረጋችሁ ጋይስ ሰብስክራይብ እያደረጋችሁልኝ የሚመስለው ይሄንን ነው። አይታችኋል። ይሄንን ብቻ እንዳልከፈትኩላችሁ ይሄንን ደግሞ ያልከፈትኩት የራሴ የሆነ ምክንያት አለኝ። ይኸው ላይት ነው ምንም የሚካበድ ነገር የለም ብዬ ነው ማይኬን አልከፈትኩላችሁ። ማይክ ማለት ነው ከዛ በፊት ራሱ ኦርደር አድርጌያለሁ፣ ግን የመጣልኝ ማይክ ብዙ እንትን አይልም። አሁን የዚህን ድምፅ ጥራት ለማወቅ ገና ነው አልታወቀም። ያኛውን ለማማረር ይሄንን መጀመሪያ ማየት መቻል አለን። ሲያዩት እንግዲህ አሪፍ ይመስላል። እንዴት ነው ባጉ ራሱ ወረቀቱ ራሱ ይለያል። ማሸጋው ራሱ የዚህ ይለያል። የዛኛው ማሸጊያ እንደዚህ አይደለም። ማሸጋው መያዣው ቦርሳዋ ይለያል። ባይስ ይለያል። ቻርጀር ኦኬ። ይሄ ራሱ አለ። አሁን ለዚች ነው እንግዲህ ይሄ ሁሉ ገንዘብ ይወጣላት። እሺ እንዴት ነው የምትጣበቀው ከኔ ጋር? እንደዚህ ተረጋጊ ነው እንግዲህ ማይክ እንደዚህ አግጬ የሆነ ቦታ አድርጌ ነው ቪዲዮ ማድረግ የምችለው። ኦፕን አደራረጉ ምናምን አብረን እናያለን። ኦኬ ይቺ ከውስጥ ትገባለች ማለት ግን አንድ ነው። እንዴት ነው ነገሩ? ሁለት እኮ ነበር መሆን የነበረበት ጋይስ። ግን ይሄ ማይኩ አንድ ነው ኦርደር ሳረግ ተሳስቻለሁ። ሲንግል ነው የሚለው አያችሁ። ለሲንግል ነው 200 ምናምን ብር ያወጣው። ለነገሩ እኔ ለጊዜው አንድ ነው ብቻ ስለሆንኩኝ ምንም ችግር የለውም። ሁለት ሲሆን ነው የሚከብደው። ኦኬ ማጣበቂያዎች ማይክ ምናምን አለ አለማየት ነው ችግሬን። ኦርደር ሳረግ ልብ ብዬ ስላላየው ይኸው የመጣልኝ ለአንድ ሰው የአንድ ሰው ማይክ ነው ማለት ነው። የጠበቁት እኔ 2 ማይክ ነው ብዬ ነበረ፣ ግን ችግር የለውም። ሌላ ማይክም ስላለኝ በሌላ ማይክም ቪዲዮ ማለት መቅረጽ እችላለሁ። ግን አንድ ማይክ ነው ብዬ አልነበረም የጠበቁት። አንድ ማይክ ነው የመጣልኝ። ቢሆንም ይሄኛው ለጊዜው ጥርት ያለ ድምጽ ካስተላለፈልኝ በቂ ነው። ለጊዜው ያክል አሪፍ ናት። ለኢንተርቪው ምናምን ሌላ ማይክ ኦርደር ማድረግ ይኖርብኛል። ሌላ ማይክ ኦርደር አደርጋለሁ ማለት ነው። ምንም ማድረግ አይቻልም። ያጋጥማል፣ አንዳንዴ ያጋጥማል። ያው አንዳንዴ ሲያጋጥም ደግሞ አሜን ብሎ መቀበላ አልገባም ማለት ወረቀቱ ላይ ሙላዚም መግባት ያለበት። አመሰግናለሁ ካንሰል ተከታተላችሁ። ይሄን ቪዲዮ ሰብስክራይብ ያደረጋችሁ፣ ሌሎች ሰዎች ሼር እያደረጋችሁ እንዲያዩት እንዲመለከቱት፣ እንዲሁም እንድታበረታቱኝ ከምንም በላይ ደግሞ የእናንተ ማበረታታት ለእኔ ትልቅ ለውጥ አለው። እናንተ ቀላል የሚመስላችሁ ነገር በሙሉ ለእኔ በጣም ቫልዩ አለ። ለዚህች ዕቃ ነው እንግዲህ ለስንት ዕቃ ነው? ወደ 1200 ድርሃም ያወጣለት ለዚህች ዕቃ ነው 1200 ድርሃም የወጣው ለዚህ ትንሽ ዕቃ ስለሆነ ጋይስ በዚህ ሰብስክራይብ ያደረጋችሁ ፎሎ ያደረጋችሁ ቁጥራችሁን ይዘን ነው ስላዳመጣችሁኝ አመሰግናለሁ። ለዚህች ዕቃ 1000 ብር ወጣ። ይሁን ለማንኛውም ተመስገን የሚባለው መልካም ቀን። ኢድ ሙባረክ።